አንዳንድ ጊዜ በጣም ከሚገርሙ ነገሮች አንዱ ተስፋ በራሱ ለካ ተስፋ የሚያጣበት ጊዜ አለ። ተስፋ ያደረጋችሁበት ነገር በራሱ ተስፋው የሚያቆምበት፣ ተስፋው የሚያበቃበት፣ ተስፋ የሌለ የሚመስልበት፣ ተስፋ በራሱ ተስፋ የሚቆርጥበት ጊዜ አለ። የለፋችሁበት፣ የሰራችሁበት፣ የጠበቃችሁት ሰው ፕሮሚስ የገባላችሁ፣ እግዚአብሔር ፕሮሚስ የገባላችሁ፣ የተማራችሁት ሊሆን ይችላል፣ የሰራችሁት ሊሆን ይችላል፣ ያጠራቀማችሁት ሊሆን ይችላል። ብቻ የሰራችሁት ለፍታችሁ ያቆማችሁት ነገር ቢዝነስ ሊሆን ይችላል። ግን ያ ነገር ራሱ ተስፋ የሚያቆምበት ጊዜ አለና አንድ ነገር ልንገራችሁ። ሁልጊዜም ተስፋ ዘመድ ጋር ላይኖር ይችላል። አጎት ሊቸግረው ይችላል። አክስት፣ አባት፣ እናት ላይመቻቸው ላይኖራቸው ይችላል። ጊዜው ላይመች ይችላል። የኑሮ ሁኔታ ላይፈቅድ ይችላል። ነገሮች ተቀይረው ሊሆን ይችላል። ከነዚህ ሁሉ የተነሳ ተስፋ የምታደርጉበት ነገር ራሱ ተስፋ የሚፈልግበት ጊዜ አለ። በእንደዚህ አይነት ታይም ላይ አንድ ጊዜ አብርሃምና ሳራ እግዚአብሔር በሰጣቸው ተስፋ ላይ ተስፋ ባጡ ሰዓት ተስፋ የሚሏትን በቤታቸው ያለችን አጋር ተጠቅመው እስማኤልን እንደወለዱ፣ ግን እስማኤል ለቤታቸው ተስፋ ሳይሆን መከራ እንደመጣባቸው፣ መከራ እንደሆነባቸው፣ አጋርን ከሳራ ጋር ያጋጨ፣ ሳራን ከባሏ ጋር ያጋጨ፣ አንተነ ለዚያ በቃኝ እስከ ማለት፣ አጋርም እስከዚሁ እስከ መድረስ የደረሰበት፣ ቤቱን ያበጣበጠ ተስፋ ብለው ያመጡት ነገር እንደገና ሌላ መከራ የጨመረበት ጉዳይ አለና ተስፋ ሰጥቷችሁ ሰው ትቶ ሊሆን ይችላል። ተስፋ ሰጥቷችሁ ሰው ሳይመቸውም ተመችቶትም ሊያቆም ይችላል። ግን ተስፋን የሰጠው የታመነ እንደሆነ ስለቆጠረች ሳራ ሙት ከሆነው ሰውነቷ እንኳን ዘርን ለመጸነስ በእምነት ኃይልን አገኘች ይላል። እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ የማናየውን ነገር የሚያስረዳ ነው። ስለዚህ ወዳጆቼ ተስፋ የምታደርጉት ነገር በየትኛውም ሁኔታ በእግዚአብሔር ላይ ይሁን። ተስፋ የማይቆርጥ፣ ተስፋ በራሱ እሱ ጋር ሲመጣ ተስፋ የሚያገኝበት፣ ተስፋ መቁረጥ በራሱ እሱ ጋር ተስፋ የሚያገኝበት፣ የሌለውን እንዳለ አድርጎ የሚጠራ፣ ለነ ማርታና ለነ ማርያም የሞተ የሚመስል ሬሳ አልዓዛር ለክርስቶስ ግን የተኛው ተስፋ ክርስቶስ ጋር ያለው በእነሱ ጋር ግን ተስፋ ያለቀለት ጉዳይ የሚመስል እንደዚህ አይነት ጉዳይ ላይ ያላችሁ ሰዎች አንድ ነገር ነግራችኋለሁ። ተስፋችሁ እግዚአብሔር ላይ ይሁን እንጂ በእውነት ተስፋ በቆረጣችሁበት፣ ተስፋ የለም ባላችሁበት ነገር ላይ ሁሉ እግዚአብሔር እንደ አዲስ ተስፋ አለው። ብቻችሁን አይደላችሁም፣ ተስፈኞች ናችሁ። ተስፋችሁን ደግሞ ሊያሳካ እግዚአብሔር በእናንተ ህይወት፣ በእናንተ ምዕራፍ ውስጥ ገብቷል። ተስፋ